ዳር ዛሬ ተማርነው ልንገራ ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ HIV ኤድስ ያስይዛል። ታዲያ ምን ችግር አለ? በኮንዶም ትበላለህ። አታ ቤቱን አጽዳ ብዬ አይደል ሄድኩት። ኧረ በለጡ እስቲ እንደ ሴት እንደሚስቱኝ ባልሽ እኮ ነኝ። አንተ ለኔ መልስ ሰጠኝ። ይኸውልሽ በለጡ በሆነ ባልሆነው የምትመችኝ ነገር ካልተውሽ ካስሻለሁ። ዝም በል። ምንድነው? ምን ሆናችሁ? እንዳልደግምሽ ውዴ ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን እኔም ሁሌ እንደዛ እያረኩ አይደል እንዴ? መቼ ስማኝ ታውቃለህ? ስለ ሜላት አይደል ስናወራ ነበር። ምሳ ምንድን ነው የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ። እቃዝ ብለህ ብላ ተጨምላቃ ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ ግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለ በየጎዳናው ሚላስ የሚቀመስ አትወጣና የደፋው እነሱን አላበላም። እኔን የሚበላው አትወጣና የደፍት አድርጎት እንካ ልጄ ጠና የደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። እትዬ ቤቴ እኔ ልጆቼ ሊያሳብዱኝ ነው። ምን ነው እንደ አንደኛው ሲዞ አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማበዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ንገሪኝ። አይ ልጄ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አልችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም። ጋሼ እቺን ያዛት። ምንድነው? 30 ሺህ ብር። ለምንድን ነው የሰጠኝ? ዛሬ ጧት መኪና እየነዳሁ እንዳለ ሳላስበው ልጆትን ገጨሁት። ምን? ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30 ሺህ ብር የሰጠኝ? አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30 ሺህ ብር ጨምርልኝ። ከኔና ከእናትህ አንዳችንን ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኝም እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እራስሽ ትወጫለሽ። አስወጣት አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልኝ ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። እየጠየቀኝ ያለው ሀገሬ እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰረር ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ እንድሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስምሸጣት ከመሰለህ ትክክል ነህ። አምጣው። አዎ ፍቅሬን የማትቀበይኝ ከሆነ ፊት ለፊትሽ የኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያላንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው እሞታለሁ። አንተ የምርህን ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አትይቺ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ። ሰላም ነው ብራዘር? እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው። እዚህ ከካም ዋርተኛ ወረኛ ሰፈር የሚወራ እንዳታመን። እሺ እቺ መድኃኒት ትኖራለች? እስቲ ትኖራለች። እስቲ ገብተሽ ፈለግ እርገጥ። ሰላም ነኝ ነው። ኧረ ውበት ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስቲ ያሳይ። ማለቴ ቆይ። ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር። ምን ላድርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ሽላት። ወንድሜ የብጉር መድኃኒት አለ እንዴ? ሰውነቴ ብጉር በብጉር ሆነ። ፋርማሲ እኮ የብጉር መድኃኒት የለም። እና ያን ያለው ቺቺኒያ አውቶ አስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ውሏል። ምን አጠፋው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ ምታት ኪኒን ስትለኝ ሰጣት። ካዲያ ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳሱት ታውቀዋለህ። ዳድ ምንም ብትል ምንም እኔ እቺ ልጅ አላገባትም። ወደ ሳይሆን በግድ ታገባለህ። ዳድ ያት እስቲ ዞምቢ እኮ ነው መስሎ። አንዴ ወስኛለሁ። ምንድነው ዳድ? እኔ ልጅ አይደለሁ እንዴ? አንተ እንደዚህ አይነት ሴት አምተው አግባቢ ይሉ ምን ታደርጋለህ? አድርስ ነው ደግሞ እኔ ማግባት የምፈልገው ሜላትን ነው። በቃ ተናገርኩ። ታገባታለህ እንዴ? እኔ ለማምን ነው ነግራት። ማም ዳዲ የሆነች አስቀያሚ ሴት አምተው ካላገባ እያለኝ ነው። ልጄ ፈጣሪ ማንንም ሰው አስቀያሚ አድርጎ አልፈጠረም። ፈጣሪ በአምሳሉ የፈጠረው ሰው አስቀያሚ አይባልም። የታለች ልጅቷ? ይቻት ይቺማ ዞምቢ ነች። እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው። እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር። 2 ትምህርት ቤት አስገንብተዋል። የቀሩት ሁለቱስ ክቡር ከንቲባ? እሱን ጥያቄ እንዳጠይቀኝ አላልኩም? አዎ ብለኝ ነበር። ግን እኔ እውነቱን ከተደበቀበት አውቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ። አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለልም። ከንቲባም ሆነ ማንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ። አይ እኔም ተቅለበለብኩ፣ ፈጣጠንኩ። እኔም ብሎ ታሪከኛ ጋዜጠኛ። ዶክተር የወር አበባ የቀረ ስምሽም አልበል? ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል።
ዶክተር ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነካው ያምሻል። አዎ ዶክተር ታዲያ አትንኪው። ዶክተር ባሌ እንዴት ሆነ? ኦኬ ሲኖትራክ ገይቶት የመጣው ነው አንቺ ባል? አዎ። ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ። ምን ስቀልድ ነው። ሞቷል። እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም አውሮፕላን ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሩቅ አሳቢ ፓይለት፣ አሩቅ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም እኔ ወረድኩበት። ልጆች አቤት! ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሰዋል። ቤቢ አቤት! አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው! እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና ሃይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጧ ውስጥ ተወጥፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው? እንደዚህ እኮ አይደረግም። እንዲህ ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታደርግ። ኧረ እኔ ሁለተኛ አላወጣላትም። The next day ሃይዳድ ዛሬ ደግሞ ምን ሆንክ? ዛሬም ያቺ ልጅ በጥፊ መታችኝ። ለምን? ጉርዷ ቂጧ ውስጥ ሲገባባት ጓደኛ ያወጣላት። ካሪ አንተን ለመታች። እሱን እንዳመታው ብዬ መልሼ ስወጥፈው ጤና ይስጥልኝ ፖሊስ ጣቢያ ነው የምልርዳው። ሚስቴ ላይ ክስ ለመስራት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት እቺ ባለጌ። እንዲያቺ ሄሎ ሃይ ጤና ይስጥልኝ ፖሊስ ጣቢያ። ኧረ ባሌን አንድ በሉልኝ። ምን አደረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ ሄሎ። አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድን ነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪና ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀኸው። አረ እንዴ ላቆመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲያው ምን አረግሽው? ከስራ ስመለስ ለመመሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሽው እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለበት። ሴት ከወንድ ደማ በልጠ፣ ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጪው። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ኦኬ ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው ከኔ እጅ ማንም ነው ማያስጥልህ። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁን እንድፈርዱበት ነው ፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይግባ። ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስልክ እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹንም እንይዛቸዋለን፣ እቃውንም እናስመልሰዋለን። እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ የነበራችሁ ለምን ስራችሁን በአግባቡ አትሰሩም? ወይ ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ። ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር እንዴ። ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም እኮ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው እንካ ሰላምታ። በምንታ? በ4 ምን አለ በ4? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ ምን አለ ባላሉ? ሌቦቹ ይችላሉ።
ጤና ይስጥልኝ እናቴ ቤተሰብ አማካሪ። ኧረ እንደው ባሌ ሊገለኝ ነው እባክህ። እንዴት እንዴ? በወጣው በገባው ቁጥር ስጪኝ ነው። ማታ አላስተኛ፣ ጧት አላሰራልኝ። በቃ እንዲቹ ነው ሙሉ። እንዴ መኝታ ቤት አይቀረው፣ ሽንት ቤት፣ ኩሽና አይቀረው፣ ሳሎን ቤት፣ በቃ ባየኝ ቁጥር የሚታየው ያ ነገር ነው። ሞርተር አለበት እንዴ? እስቲ ስልኩን ስጪው። እንካ። ሄሎ ምን ነው እንዴ? ነውር አይደለም እንዴ? እቺ ልጅ ባሌ ብላ ባገባች ደመኛ ነች እንዴ? ኢሰባዊ ድርጊት እየፈጸምክባት እኮ። ምን አገባ በገዛ ሚስቴ። ብዙ ተባዙ ምድርን ሙላት ተብሏል። አዎ ተብሏል። ግን ወንድሜ አንተ ብቻህን ሞላት። ጧት ትነሳለህ፣ ትሞላለህ፣ ማታ ሙልት ልት። ወንድሜ አንተ ፈጣሪን ባፈራ ቂጥን ጨብጣ ባላዘራፈራም እንዴ? ፍቅር ግን እንደዚህ አይነት ጓንጉለም ሰዎች በፍቅራችን መሀል ሲገቡ ዝም ብለሽ ታያለሽ እንዴ? እሺ ታዲያ ልብሴ ልቀቀው። ኧረ ፍቅር ወልፎኛል። ሰውዬ ልቀቀኝ እባክህ። ገበያ ውስጥ እኮ ነው ያለነው። ታዲያ ምን ችግር አለው? ወደ ጥግ ወጣን በላ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ